በስመ አብ ወወልድ ወመንፈስ ቅዱስ አሜን። በአጠቃላይ ክቡር አባታችን የእግዚአብሔር ሰዎች በአጠቃላይ እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። እንኳን ስለዚህ ታላቅ በዓል ለብርሃነ ልደቱ አደረሳችሁ። ያደረሰን አምላክ ስሙ ለዘላለም የተመሰገነ ይሁን። ዛሬ ታላቅ የምስራች የተነገረበት ሰውና መላእክት እግዚአብሔርን ያመሰገነበት ሰዎች ከመላእክት ጋራ ዝማሬ የዘመሩበት ፈጣሪ የተመሰገነበት ዕለት እርቅ የተደረገበት ዕለት ነውና ለዚህ ዕለት ያደረሰን የአባቶቻችን አምላክ የተመሰገነ ይሁን። ዛሬ በዳዊት ከተማ መድኃኒት የሚሆን እርሱ ክርስቶስ ተወልዶላችኋል ተብሎ ተነግሯል። እንግዲህ ጠብቁ ለነበሩ 5 እረኞች የተነገረ ኃይለ ቃል የክርስቶስ መወለድ በቤተልሔም ክርስቶስ በተወለደ ሰዓት የብርሃን መብዛት እረኞቹን አስደንግጧቸው በነበረበት ሰዓት እረኞች ከድንጋጤያቸው የተነሳ ከዛ ብርሃን የተነሳ ፈርተው ስለነበረ መድኃኒት የሚሆን እርሱ ክርስቶስ ተወልዶላችኋል የሚል ብስራት ተነግረው ክርስቶስ ወዳለበት ቦታ ሄደው ክርስቶስን በከብቶች ግርግም አግኝተውት ትንፋሻቸውን እንደገበሩለት የሚተረክበት ዕለት ነው ይህ ዕለት ማለት ነው። ስለዚህ ይህ ዕለት በብዙ አይነት ቢመሰጠር በዚህ ደቂቃና ሰዓት መጨረስ ማከናወን አንችልም። ግን ዛሬ 7ቱ መስተጻረር ወይም 7ቱ የተጣሉ ነገሮች የታረቁበት ለምሳሌ ሰውና እግዚአብሔር ተጣልቶ ነበር አይደል? ሰውና እግዚአብሔር ተጣልቶ ነበር፣ ሰውና መላእክት ተጣልቶ ነበር፣ ሕዝብና አሕዛብ ተጣልቶ ነበር፣ ምድርና ሰማይ ተጣልቶ ነበር ማለት። ስለዚህ በክርስቶስ መወለድ ግን የሁሉ ሰላም የሆነበት በዛች በቤተልሔም ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ተብሎ ዝማሬ የተዘመረበት ዕለት ነው ማለት ነው። ይህ ዝማሬ የተዘመረበት ዕለት እስትንፋስ እንስሳዎች ሳይቀሩ ለክርስቶስ የገበሩለት እስትንፋሳቸው ነው። ራሱ ክርስቶስ የሰጣቸውን እስትንፋስ ለክርስቶስ ገብረውለታል፣ ለክርስቶስ አቅርበውለታል ማለት ነው። ስለዚህ በዚህ የልደት በዓል በዚህ ላይ ተገኝታችሁ እናቶቻችን፣ ወንድሞቻችን፣ እህቶቻችን ይህን ያደረጋችሁ ሁሉ እግዚአብሔር የሰጣችሁትን ሀብት ሰጣችሁት ማለት ነው። እግዚአብሔር የሰጣችሁትን ሀብት እስትንፋስን ለእንስሶች የሰጣቸው ማን ነው? ማን የሰጣቸው? መልሰው እንስሶች ለማሰጡ። አሁን አንዳንድ ጊዜ ዓለም ላይ ሰዎች ከእንስሳ ሆነው አንሶ ይታያል። እግዚአብሔር የሰጠውን መልሶ አለመስጠት መቻሉ ማለት ነው። እንግዲህ በዚህ ስንመለከት እግዚአብሔር ሰጣቸው፣ እነሱ ደግሞ መልሰው ግርግም በረት ለነበረው ከድንግል ማርያም ለተገኘው ለቤተልሔሙ ፍሬ ለክርስቶስ ለሕፃኑ ትንፋሻቸውን መልሰው ሰጥተውታል። ክርስቶስ ነው የሰጣቸው። ሰው ቢያል ብዙ ነገር ተሰጥቶት እውቀት ተሰጥቶት ጥበብ ተሰጥቶት ሀብት ተሰጥቶት እግዚአብሔር የሰጠውን ነገር ለእግዚአብሔር መስጠት አቅቶታል። እናንተ ዛሬ የሰጣችሁ ለማን ነው? ለማን ያደረጋችሁት? ለማን የሰጣችሁ? ለሰው አይደለም፣ ለእግዚአብሔር ነው። ሰጣችሁ፣ እርሱ ሰጣችሁ። ሲሰጣችሁ ደግሞ መልሳችሁ ለማሰጣችሁ ማለት ነው። ለእግዚአብሔር ሰጣችሁት። ይህ ስጦታችሁ ደግሞ ለእግዚአብሔር ስለሰጣችሁት ነገ የሚጠብቃችሁ ነው። ሰው ብትሰጡት ልክ ከቆየ በኋላ ሰጥተኝ ነበር ይረሳል አይደል እንዴ? ከመርሳትም ብቻ አይደለም አላጥም አልሰጠኝም ብሎ ሊክድም ይችላል። የሰው ባህሪ ነው። ክርስቶስ ግን ያን እኛ ይብዛ ይነስም የሰጠነውን ነገር ክርስቶስ በሰማያዊ መዝገቡ ጽፎ ተቀምጦ ነገ መልሰ የምናገኘው ሀብት ማለት ነው። ይሄ የበተናችሁት ሀብት አይደለም፣ ያጠፋችሁት ሀብት አይደለም። ሰው ይገርመኛል አንዳንድ ጊዜ በአንድ ምሽት 3000 4000 ብር ሲያጠፋ ትዝ አይለውም። በአንድ መልካም ነገር ግን 10 ብር ሲያጠፋ ይቆጨዋል ማለት ነው። አያችሁ የሰው ደካማነቱ። ያችን 10 ብር ያገኛታል። 10 ብር አጥፍቶ ስለ መልካም ነገር ከሆነ ነገ ያገኛታል 10 ብር። 10,000 ብር አጥፍቶ ግን በተለያየ ነገር ሱስ ተታምኖ አጥቶ ነገ ተመልሶ ወድቆ ነው የሚገኘው እንጂ ያመልሶ ገንዘብ አያገኘውም ማለት ነው። ስለዚህ ነገ የምታገኙት ገንዘብ ነውና በሰማያዊ መዝገብ የተመዘገበ ገንዘብ ነውና በዚህ ዕለት የኛ ልጆች እንኳን ልደት እንዴት እንደሚከበር ታውቃላችሁ አይደል? ኬኩ ተጋግሮላችሁ አይደል የሚከበረው? የኛ ልጆች በምን አይነት መልኩ እንደሚከበር ይታወቃል። የክርስቶስ ልደት ደግሞ የዓለም ቤዛ ክርስቶስ አክብራችሁታል፣ በትክክል አክብራችሁታል። ለምን? እርሱ ከፈጠራቸው ፍጡራን ጋራ
እሱ ከሚገኛቸው ክርስቶስ ምንም አትጠራጠሩት። ከነዚህ ሰዎች ጋር ክርስቶስ አለ። በዚህ መካከል ክርስቶስ አለ። በምንም ተአምር ማለት ነው የሚያኖራቸው፣ የሚመግባቸው፣ የሚሰበስባቸው፣ እንዲረጋጉ የሚያደርጋቸው ክርስቶስ ነው። እዚህ መካከል ክርስቶስ አለ። እንኳን ክርስቶስ እነ ጳውሎስ ስናገኛቸው እኮ በታመሙ ሰዎች መካከል እናገኛቸዋለን አይደል? ሌሎችም ሐዋርያትን እናገኛቸዋለን። ዛሬ ያለን ሐዋርያት ግን ነጫጭ ለበሰ ሰው ጋር ይሆናል የምንገናኘው፣ ቂጣ አበጠ ሰው ጋር ይሆናል የምንገናኘው፣ ቦርጩ ተዘረገፈ ሰው ጋር ይሆናል የምንገናኘው የዛሬ ሐዋርያት ማለት ነው። የቀደሙት ሐዋርያት ግን ልክ ታመሙት ጋራ፣ በታሰሩት ጋራ፣ ችግር ገጠማቸው ጋራ ይገኛሉ እንኳን ክርስቶስ ማለት ነው። ስለዚህ እናንተ ደግሞ ይሄንን ሐዋርያትን ፈለግ ተከትላችኋል ብዬ ብናገር ማጋነን አይደለም ማለት ነው። እግዚአብሔር ይሄንን ስራ ያደረገላችሁ ስሙ ለዘላለም የተመሰገነ ይሁን። በዚህ እንድትጸኑ እፈልጋለሁ። ትርፋማ መሆን ያስፈልጋል በመንፈሳዊ ሕይወት። ጀምሮ ማቋረጥ ደግሞ ከባድ ነው አይደለም? ስለዚህ ልክ ትርፋማ ሆናችሁ እስከ መጨረሻው ለልጆቻችሁ መልካም የሆነ ፍሬ፣ ለቤተሰቦቻችሁ መልካም የሆነ ፍሬ፣ ለሀገራችሁ መልካም የሆነ ፍሬ እንድታፈሩ አምላከ ቅዱሳን ከናንተ ጋር ይሁን። በብዙ መልኩ መናገር እችል ይሆናል። እዚህ ውስጥ ክርስቶስ ይገኛል ብያቸዋለሁ አይደለም? እዚህ ውስጥ ብሔር የለም። እዚህ ውስጥ ቋንቋ ምርጫ የለም። እዚህ ውስጥ ጎሳ የለም አይደል? አለ እንዴ? የለም። አለ እንዴ? የለም። አያችሁ ደግነቱ። ሰዎች ዛሬ ማን ከማን ጋር እንደሚውል ዓለማችን ላይ ይታወቃል አይደል? ዓለም በምን አይነት መልኩ ጠልፋ እየጣለችን እንደሆነ ለእናንተ የሚሰወር አይደለም፣ የምታውቁ ጉዳይ ነውና በዚህ ላይ ነው ያላችሁትና ደስ አላችሁ፣ እንኳን ደስ አላችሁ ብዬ መናገር ፈልጋለሁ። እግዚአብሔር ይስጥልን። እስከ መጨረሻው የጸናችሁ ሁኑ። አሜን። ሰምታችሁኛል? ጎበዝ ነጋዴ ነበር አሉ። በጣም ኃይለኛ ነጋዴ ያተርፋልና በኋላ ሲነግድ አንድ ቀን ነው ዘወር አለበትና በሬውን 30 ብር ገዛው። ድሮ ነው፣ ዛሬ እኛ ጋር 30 ሺህ ብርም የለም አይደለም። ስለዚህ 30 ብር ገዛውና እንግዲህ ጎበዝ የሆነ ነጋዴ መጨረሻ ላይ በሬውን መልሶ 30 ብር ሸጠው። ትርፍ የለመደ ሰው ነው፣ ይሄ ሲያተርፍ የነበረ ሰው ነው፣ ነጋዴ ነው፣ የሚያውቀውና ብሩን ሲቀጥረው መልሶ 30 ነው፣ መልሶ 30 ነው፣ መልሶ 30 ነው። ትርፍ የለውም አይደለም። ስለዚህ ምን አለ መሰላችሁ 30 ተገዝቶ 30 ተሸጠ። እስኪ ትርፍ አስቡ፣ ትርፍ ተሳሳተ ብሎ ተናገረ ማለት ነው። አስባችሁታ? ስለዚህ በትርፍ ላይ ያነጋዴ እያተረፈ መሄድ ነበረበት አይደል? ስለዚህ እናንተ ወጣቶች ናችሁ፣ ልጆች ናችሁ። ገና አገራችን ቤተክርስቲያናችን በብዙ ደረጃ ትጠብቃችኋለች ማለት ነው። ትጠብቃችኋለች፣ ተስፋ ሆናችኋል ማለት ነው። እያየቻችሁ ነው። ቤተክርስቲያን በምህረት አይኖቿ አሁን ትመለከታችኋለች። ልጆቼ እያለቻችሁ ነው ማለት ነው። ስለዚህ እስከ መጨረሻው ድረስ እንድታገለግሏት አምላከ ቅዱሳን ከናንተ ጋር ይሁን። እግዚአብሔር ይስጣችሁ። እግዚአብሔር ሁላችንን ይባርክ። እናንተም በዚህ አካባቢ ያላችሁ እኔ ስመጣ ሁሉ ጊዜ እናገራለሁ። እህቴ ወንድሞቼ አላችሁ በእውነት ለመናገር ማለት ነው። ከዚህ በላይ የእናንተ ወንድሞች ምን ቦታ ላይ አንዳንዶቹ እግዚአብሔር ያውቃቸዋል፣ መዘርዘር ያስፈልግም አይደለም። ስለዚህ እናንተ ግን እዚህ ቦታ ላይ ዋጋ የሚገኝበት ቦታ ላይ የእናንተ ጓደኞች ምናልባት 30 ሺህ ብር በወር ሊያገኙ ይችላሉ፣ 40ም ሊበላ ይችላል አይደለም። እናንተ ግን በዚህ የሚተመን ደሞዝ ላይ አይደለም ያላችሁ። በዚህ የሚተመን አይደለም። ክርስቶስ በዋጋ አይተመን። ሁልጊዜ ከክርስቶስ ጋር ነው ያላችሁት አይደለም። ሰው ከብር ጋር ሲኖር ከዓለም ጋር ሲኖር ምንን ይመስላል? ብር ነው የሚመስለው፣ ዓለም ነው የሚመስለው አይደለም። ሰው ትዳሩን ይመስላል፣ አንዳንድ ጊዜ ኑሮን ይመስላል ይባላል አይደለም። ያ ኑሮ ግን በመንፈሳዊ ቅመም ከተቀመመ ያማረ ትዳር ነው የሚሆነው። ያን ይመስላል። በመንፈሳዊ ቅመም ያልገባበት እነ ድንግል ማርያም ያልገቡበት ቅመም የሌለው ኑሮ ከሆነ እንደገና ደግሞ ያንን አሻሮ የመሰለ ኑሮ ነው የሚኖረው። ሰውየውም ያን ይመስለው ማለት። ስለዚህ የናንተ ዋጋ በዚህ ገንዘብ ነው፣ ደሞዛችሁ ይሄ ነው ተብሎ የሚነገርላችሁ እህቶችና ወንድሞች አይደላችሁም። ብዙ ጊዜ እናገራለሁ። የምናገርበት ምክንያት ስራችሁ አመርቂ ነው። ከነዚህ ጋራ መዋሉ፣ ከነዚህ ጋራ መነጋገሩ፣ ከነዚህ ጋራ መውጣት መግባቱ፣ አልጋቸው ላይ ሲገቡ መግባቱ፣ ሲወጡ መውጣቱ፣ አብሮ መሄዱ ምን አይነት ተሰጥቶ እንደሆነ ለእናንተ ስለተሰጠ ነው። ለኔ ቢሰጠኝ አንድ ቀን ልወጣ እችላለሁ፣ አንድ ቀን አይቼው ልወጣ እችላለሁ አይደል? ስለዚህ ተሰጥቷችኋልና እግዚአብሔርን እያመሰገናችሁ የእናንተ ዋጋ በሰማይ ነው። ዋጋችሁ ደግሞ በዚህ ይተመናል ተብሎ አይነገርም።
የማግኘት መጨረሻው ክርስቶስን ማግኘት ነው ይላሉ ሊቃውንቱ። እየሰማችሁ ነው? ማንን ማግኘት ነው? ክርስቶስን ማግኘት ነው። በቃ ከዚህ በላይ ማግኘት አለ እንዴ? ክርስቶስ ከተገኘ ምን ይፈልጋል? ጤናው አለ፣ ሰላሙ አለ፣ ሁሉ አለ። የሚጎል ነገር የለምና ክርስቶስን አግኝታችሁታል። የእናንተ ደሞዝ ይሄ ነው ተብሎ አይነገርምና ከክርስቶስ የሚበልጥ ነገር የለም። እግዚአብሔር ጤናችሁን፣ ሰላማችሁን፣ እድሜያችሁን ሰፊ አድርጎ ይስጥልን። እጅግ ለኢትዮጵያ ለቤተ ክርስቲያን ለሃይማኖት ብቻ አይደለም። ቅድም እንደነገርኳችሁ ኢትዮጵያ እዚህ ውስጥ አለችና ለኢትዮጵያ ነው እየኖራችሁ ያላችሁት። ከሃይማኖታችሁ አልፋችሁ ከክርስቶስ አስተምሮ አልፋችሁ ገብታችሁ በተግባር ተርጉማችሁ እኛ በወሬ ነው የምናስተምረው፣ እናንተ በተግባር ነው የተረጉማችሁና ከዛ ውጭ ኢትዮጵያን እያገለገላችሁ ነው ያላችሁና አገራችሁን በሰፊው አሁን እንድታገለግሏት አምላከ ቅዱሳን ከእናንተ ጋር ይሁን። እግዚአብሔር እንደው ድንቅ አምላክ ነው። ያለ አንድ ደግ ሰው ሀገር እንዲሁ አይተዋትም አይደለም። አባቶቻችን ያሉ አንድ ደግ ሰው፣ አንድ ቅዱስ ሰው፣ አንድ መልካም ሰው ዶክተር ቢንያምን አነሳ። እናንተ እንደው በዛ ምክንያት እንድትሰበሰቡ አደረገ። በእናንተ ምክንያት ዛሬ እናንተም እንድትመጡ ሆናችሁ እኛም እንድንመጣ ሆነ። በዚህ ምክንያት እግዚአብሔር እንዲባርክ አደረገ። እግዚአብሔር ስራው ድንቅ ነው። ለዚህ ነው በልዎ ለእግዚአብሔር ጉምጉም እግዚአብሔር ስራ ድንቅ ነው በሉት ተብሎ የተነገረው ለዚህ ነውና ስራው ድንቅ ነው። ስለነበረ እግዚአብሔር አምላክ የተመሰገነ የመጨረሻው ጸሎት አባታችን ያደርጉልናል። እግዚአብሔር ይስጥልን። እሺ ጸሎት ያሰማናል። ረጅም ያድርግልን። ለእኛም ደግሞ በሰማነው ቃላት 30 ዓመት ፍሬና ፈራጋሪ ከሌለን አብርታችኋል። ያፈራችሁ ናችሁ። እስከ መጨረሻ አድርጉላችሁ። ለእናንተ ትምህርት ያስፈልጋል። ከእኛ በላይ ዋቂ ናቸው። እኛ እዚህ ኮሎኒ ያላስታወሱ ናቸው። እናንተ እዚያ መጣችሁ አስታውሳችኋቸዋል ማለት ነው። ለእኛም ምክንያት ሆናችሁ በክርስቶስ ጋር እንድትቀላቀሉ አድርጋችሁና ፈጣሪያችን ኢየሱስ ክርስቶስ እስከ መጨረሻ ያድርግላችሁ። እነኚህን ያዘኑትን የተከዙትን በቤታቸው ቁርጥ ሙክት የሚያርጉ የነበሩትን በዚህ ቦታ አስተውላችሁ ለእኛ መታሰቢያ እናንተ መጣችሁ እንድትጎበኙ እግዚአብሔር ፈቅዶላችኋል። እስከ መጨረሻው እንድትጎበኙ እግዚአብሔር ይፍቀድላችሁ ማለት ነው። የእናንተ ጓደኞች አሁን ውስኪ ሲጠጡ ወይ ደግሞ ሌላ ሲመለከቱ ወይ ቁርጥ ሲበሉ ይገኛል። ያልተፈቀደላችሁ የተፈቀደላችሁ ደግሞ ገና አይደለም። እኛ ቤታችን ማንውልም ከክርስቶስ ጋር የምንውለው ከድንግል ማርያም ጋር የምንውለው። የድንግል ማርያም ስደቷ ነው፣ ዛሬ ደግሞ ደስታዋ ነው። ወልዳለች በድንግልና ፈጣሪያችን ኢየሱስ ክርስቶስን ሰጥታናለችና ብላችሁ ክርስቶስ ፍልጋ ልክ ሰብአ ሰገሎች ሄደው ዕጣን ከርቤ እንዳቀረቡለት እናንተም ያቀርባችሁ ማለት ነው። ፈጣሪ ኢየሱስ ክርስቶስ ነገ እንድታቀርቡ ይፈቅድላችሁ፣ ነገ እንድትሰጡ ይፈቅድላችሁ፣ ነገ እነዚህ ደግሞ ተፋውሰው ሌሎቹ እንድንጠብቅ ሌሎቹ እንድንጎበኝ እግዚአብሔር ይፈቅድልን፣ እስከ መጨረሻው ያድርግልን። እዚህም ያሉ እህቶቻችን ወንድሞቻችን ዳይፐሩን ሲቀይሩ ሳይጸየፉ ልብሱን ሲቀይሩ ሳይጸየፉ አልጋዎች ሲያነጥፉ ሳይጸየፉ እዚህ ደርሰዋል። እስከ መጨረሻው እንደዚሁ አድርገው እንዲኖሩና ይቺ የጀንበር ኩያ ናት። ይቺ እድሜያችን 100 እድሜ ወይም 80 እድሜ ሊሆን ይችላል። ግን አንድ ጀንበር ነገ ተጠልቃለች አይደል? ዛሬ አሁን ጧት ወጣለች አይደል? ማታ ተጠልቃለች። የኛም እድሜ እንደዚህ ነው፣ ተጠልቃለች። ግን ብዙ እድሜ ላይ ነው ያለው። ያችን ብዙዋን እድሜ በጸጋ እንድንወርስ ከነሱ መካከል ነጫጭ ለብሰው አሁን ዛሬ ቆሽሸው ዛሬ አዝነው ዛሬ ተከዘው እናያቸዋለን። ነገ ጠዋት ደግሞ ልክ ተኛ በላይ አብበው ነጫጭ ለብሰው ተመላእክቶች ጋር ሲያመሰግኑ ነው እኛ ከነሱ መካከል እንገኝ። እግዚአብሔር ይፍቀድልን። ፈጣሪያችን ኢየሱስ ክርስቶስ አጀማመራችሁን አሳምሮላችሁ አጨራራችሁንም እንዲያሳምርላችሁ ሀገራችን እንዲባርክልን እንዲቀድስልን ለማስከረም ለመስጠትም ለመለገስም ለመስራት ለማገልገል ማገር ሰላም ስለሆነ ሀገራችንን በጥሩ በረሃው እንዲጠብቅልን እግዚአብሔር ይፍቀድልን። ያድጋል ሀገር ነው። እናንተ ደግሞ ለእነኚህ ታድጋችኋቸዋል። ባለ ምክንያት ሰው እንደዚህ ያደርግ ለእኛ መፈተኛ ነው የተቀመጡት። ደቂቃ ሳይቆየው አልዓዛርን አልጋውን በ30ውን በሽተኛ በደቂቃ አስቶታል አይደለ? እነኚህም በደቂቃ ይፈውሳቸዋል። ግን እኛ በምን እንፈተናለን ብሎ ነው ፈጣሪ ኢየሱስ ያስቀመጣቸው። እኛ ደግሞ በእነሱ እንድንጸድቅ እግዚአብሔር ይፍቀድልን። እስተመጨረሻው እግዚአብሔር ይፍቀድላችሁ። ሁሉ ፍቱሃነ ወንጹሃነ ኃጢአት ይሬሴን ሁሉም ሰማያት እግዚኦ መሐረነ ክርስቶስ 12 ጊዜ በኢየሱስ